አውሮፕላን በቀዳሚነት ኢትዮጵያ ውስጥ የተገጣጠመች የመጀመሪያው አውሮፕላን ናት። በ1929 ዓመተ ምህረት ነው ወደ ጣሊያን የመጣችው። በምዕራቡ ዓለም ከኢትዮጵያ ከተወሰዱ ትላልቅ እና ወሳኝ ቅርሶች መካከል አንዷ ፀሐይ ናት። ፀሐይ ውስጥ ቴክኖሎጂ አለ። ፀሐይ ውስጥ ኢኖቬሽን አለ። ፀሐይ ውስጥ የማደግ የመለወጥ አስፒሬሽን አለ። ፀሐይ ኢትዮጵያ ውስጥ አውሮፕላን መገጣጠም አውሮፕላን መጠቀም ጀምረን ብዙ ዓመት እንኳን ሳንቆይ የተወሰደች ናት። እንደዚህ አይነት ቅርሶች በሀገራችን ቢኖሩ ወጣቶቻችን ይበልጥ ለመፍጠር ለማሻሻል ያነሳሳቸው ነበር። ለምሳሌ ይህ ሙዚየም 100 ዓመቱ ነው። ፀሐይ 88 ዓመቷ ነው። እዚህ ሙዚየም ውስጥ ላለፉት 100 ዓመታት የነበሩ ቴክኖሎጂዎች በመቀመጣቸው ምክንያት ከጊዜ ወደ ጊዜ እያሻሻሉ እያሳመሩ እያስዋቡ አሁን ያሉበት ደርሰዋል። እኛ የነበረን ጅማሮ ባጭር በመቀጨቱ ምክንያት ለመፍጠር ለማደግ የነበረን ጉጉት በዚያው ልክ ተሰብሯል ማለት ነው። የታሪክ ስብራቶቻችን የመጠገኑ ሂደት እንግዲህ በዓለም መድረክ እየታየ መጥቷል። የኢትዮጵያ መደመጥ፣ የኢትዮጵያን መሻት መገንዘብ፣ ከኢትዮጵያ ጋር በስምምነት የሚሄዱ ፍላጎት እያደገ ሲመጣ በብዙ መስክ እንዳየነው ድል ሁሉ ፀሐይን በመመለስም እጅግ አስደማሚ የሆነ ውጤት ተገኝቷል። ለዚህም የጣሊያን ጠቅላይ ሚኒስትር በከፍተኛ ሚና ስለነበራቸው የተለየ አክብሮትና ምስጋና እንዲደርሳቸው ያስፈልጋል። እንግዲህ ፕሮጀክት የጀመርነው ዓመት ገደማ ነው። ሲመጡ ፀሐይ የነበረችበት ሁኔታ ትንሽ የተጎዳ ስለነበረ ገንዘብ መድበው አድሰው መጀመሪያ ስመጣ የነበራትን ይዞታ ይዛለች። አሁን ኢትዮጵያ ተመልሳ በሚገባት ክብርና ቦታ ላይ ትቀመጣለች። የኢትዮጵያ አዲስ ትውልድ ከዚህ ቀደም አውሮፕላን መገጣጠምን መጠቀምን ኢትዮጵያ የጀመረችበት ጊዜ ትንሽ የቆየ መሆኑን ተገንዝበው ያን የሚመጥን አዳዲስ ፈጠራ ለማድረግ ያነሳሳቸዋል። ከጣሊያን እንግዲህ ትልቁ የመለስነው የአክሱም ሐውልት ነው። ከአክሱም ሐውልት ቀጥሎ ትልቁ እና በጣም ወሳኝ የሚባለው የተመለሰው ቅርስ አሁን ፀሐይ ናት። የአክሱም ሐውልት ረዘም ላለ ጊዜ በኢትዮጵያ ውስጥ የነበረና በኢትዮጵያውያን የተፈጠረ የሚባል አይነት ቅርስ ነው። ይሄኛው ደግሞ ኢትዮጵያ ለቴክኖሎጂ ቅርበቷን ያሳየችበት ከባቡር ቀጥላ የጀመረችውን ቴክኖሎጂ ወዲያው የጨነገፈ መልሶ ደግሞ የታሪክ ስብራቱ ተስተካክሎ መልሰን ወደ ሀገራችን የምንወስድበት እጅግ አስደማሚ የሆነ ቀን ነው። ይህንን ነገር ማስፋት ያስፈልጋል። አሁን ኢትዮጵያ በጣም በርካታ ቅርሶች፣ በርካታ ሀብቶች በዓለም ተበትነው አሏት። ታሪካችንን መመለስ ስንችል፣ ስብራቶቻችንን መጠገን ስንችል፣ በዚያው ልክ የቱሪዝም ገበያችን እየሰፋ እኛን ለመጎብኘት እኛን ለማወቅ የሚጓጉ ሀገራት እያደጉ ይመጣሉ። የዛሬ 88 ዓመት ፀሐይ ስትመጣ አፍሪካ ውስጥ ነፃ የሚባል ሀገር አልነበረም። በጣም ታላቅ ሂስቶሪካል ትርጉም ያላት ቅርስ ናት። እቺን ቅርስ ቦታዋ ላይ መመለስ እጅግ አስፈላጊ ይሆናል። ከሁሉ በላይ ደግሞ አስደማሚ የሆነው የአድዋን መታሰቢያ እጅግ በገዘፈና ባማረ ሁኔታ በሰራንበትና ልናስመርቅ በምንዘጋጅበት ጊዜ ፀሐይ መመለሷ ታሪኩን ይበልጥ ያጎላውና ድርብ ድል ያደርገዋል። ኢትዮጵያውያን እንኳን ደስ ያላችሁ። ከዚህ ቀደም በኦክስፎርድ ዲክሽነሪ የረሃብ ምሳሌ የሆነች ሀገር ዛሬ የስንዴ ማምረት ምሳሌ ሆናለች እና ቅርሶቿን አንድ በአንድ ማስመለስ ጀምራለች። ክብሯን ማስመለስ ጀምራለች። መደመጧን ማስመለስ ጀምራለች። ይሄ ለሁሉም ኢትዮጵያውያን የሚያኮራ ጉዳይ ነው። የአንድ ፓርቲ የአንድ መንግስት የስራ ውጤት ሳይሆን የመላው ኢትዮጵያውያን የድምር ውጤትና ድል ተደርጎ ይወሰዳል። እንኳን ደስ ያለን፣ እንኳን ደስ ያላችሁ። ይሄንኑ ድል ማስቀጠል ነው። የታሪክ ስብራቶቻችን እየጠገን የኢትዮጵያን ታላቅነት እያጎላን ከወዳጆቻችን ጋር ያለንን ቅርብ እያጠናከርን በሄን ቁጥር ኢትዮጵያ ትክክለኛ ስፍራዋን ትይዛለች። ዛሬ እጅግ አስደማሚ አስደሳች የብልጽግና ጉዞአችን መሰረት መጣያ መንገድ ማሳያ ኩነት ነው። ለዚህም ፈጣሪያችን እጅግ አድርገን እናመሰግናለን። የጣሊያን መንግስትን እናመሰግናለን። የኢትዮጵያን ሕዝብ ደግሞ እንኳን ደስ ያላችሁ። ድሉ ይቀጥላል ማለት ፈልጋለሁ። አመሰግናለሁ።